ሰላም ሰላም ውድ ተመልካቾች፣ ይህ ጃኮ ሚዲያ ነው። ዛሬ ደግሞ ለየት ሸብረቅ ባለ ቪዲዮ ተከስተናል። አዲስ ቪዲዮ። የዛሬው ለየት የሚያደርገው ቪዲዮአችን ሰዎችን ጥያቄ ስንጠይቅ ሽልማት አዘጋጅተናል። ሽልማቱን ማን እንደሚወስደው አብረን ምናይ ይሆናል። ሽልማቱ ምን እንደሚሆን ገንዘብ ነው የሚሆነው። ከ11ዱ ጥያቄ 8ቱን የመለሰ ገንዘቡን ላጥ አድርጎ ይዞ ይሄዳል። እስከ መጨረሻው አብራችሁ ሁኑ። ማን እንደሚሸለም አብረን ምናይ ይሆናል። ሌትስ ጎ። ሰላም ብሮ። ሰላም እንዴት ነሽ? እግዚአብሔር ይመስገን። አለን። ስምህ ማን ነው? ስሜ ወግደረስ ጻዳላ ቴድሮስ። ስሜ ማህሪ ጌታቸው እባላለሁ። ሙዲን ተመስገን። እሺ፣ አንድ ጨዋታ ላጫውት። እሺ እሺ። ውሃ ውስጥ ታየኛለህ ግን መቼም ረጥቤ አታየኝም። እኔ ማን ነኝ? ውሃ ውስጥ ታየኛለህ ግን መቼም ረጥቤ አታየኝም። እኔ ማን ነኝ? አዞ ቅጠል አይደለ? አይለፈኝ አሳ አይደለ? ምን ነበር የምትባልች የሆነች ጥያቄው ልድገም። ውሃ ውስጥ ታየኛለህ መቼም ረጥቤ አታየኝም። እኔ ማን ነኝ? አላስታውስም። ጥያቄው አስብ። ውሃ ውስጥ ታየኛለህ መቼም ረጥቤ አታየኝም። እኔ ማን ነኝ? የውሃ እናት አይደለ? አራቱ ወክሮጊ የዋና ታራ አለታል። ጻዲ ሞክር። ውስጥ እንደ ታየኛለህ ግን አራጠብኩ። ውሃ ውስጥ ታየኛለህ መቼም ረጥቤ አታየኝም። እኔ ማን ነኝ? የማን ነኝ? ይለፈኝ ይለፍ ጥላ ሳሳ ረጥቤ ነው የምታየኝ ግን እኔ ማን ነኝ? ደንጋይ አይደለም። ጥያቄው ልድገምልህ። እሺ። ውሃ ውስጥ ታየኛለህ ግን መቼም ረጥቤ አታየኝም። እኔ ማን ነኝ? ታሚ ሞክሪያ። እሺ። ውሃ ውስጥ ታየኛለህ ግን መቼም ረጥቤ አታየኝም። እኔ ማን ነኝ? ደንጋይ አይደል? እሺ፣ ሌላ ልቀይር። እሺ። አንገቱ ተቆርጦ ለቀናት የሚቆይ ነፍሳት ምንድን ነው? አንገቱ ተቆርጦ ለቀናት የሚቆይ ነፍሳት ምንድን ነው? ለቀናት የሚቆይ እንስሳ በዚህ በምድር ውስጥ ነው አለ። በምድር ውስጥ አይ እኔ ይለፈኝ እባብ አይደለም። ኤሊ አይደለም። ጉንዳል አይደለም። ረበለው ጉንዳል አይደለም። አይደለም። ጥያቄው ልድገምልህ። አንገቱ ተቆርጦ ለቀናት የሚቆይ ነፍሳት ምንድን ነው? አይ ተባብ ውጭ አይኖርም። ለቀናት ለሰዓታት ወይስ ለቀናት? ለቀናት ነፍስ አለው። አንገቱ ተቆርጦ እባብ አይደለም። ነፍስ ብቻ አለው ግን አንገት ስሩ ለቀናት ይቆያል። ይሄን ነፍሳት ጥራልኝ። ይሄን ምለፍ። እሺ፣ አንገቱ ተቆርጦ ለቀናት የሚቆይ እንስሳት ምንድን ነው? ነፍስ አለ ግን እባብ ነው አይደለም። ዶሮ አይደለም። እሺ፣ ይለፍ ድመት አይደለም። ውሻ አይደለም። ኦኬ። እባብ አይደለም። አንገቱ ተቆርጦ ለቀናት ወይዶናል። እሺ፣ ሌላ ልቀይርልህ። ዶሮ አይደለም። አይደለም። ሞክተህ ደገም እስኪ ጥያቄው። አንገቱ ተቆርጦ ለቀናት የሚቆይ ነፍሳት ምንድን ነው? እባብ አይደለም። ሞክር። እሺ፣ ሌላ ልቀይርልህ። እሺ እሺ፣ ሙጭሊት የምን ልጅ ነች? ሙጭሊት የምን ልጅ ነች? የድመት እሳት። እሳት። እሺ፣ ሌላ ልቀይርልህ ወጌ። እሺ፣ ሙጭሊት የምን ልጅ ናት? የአንበሳ
አይደለም። የድመት ሙጭልስ አ የጨልፊት አይደለም። ሙጭልት አ ሙጭልት ሙጭልት አዲስ ሌላ ዲፍና ዲፍና አይደለም። እሺ ሙጭሊት የምን ልጅ ነች? ሙጭሊት የድመት የድመት እሳት የጨላ አይደለም። ሞክሪ። ሙጭሊት የምን ልጅ ነች? የገደ አይደለም። እሺ ዳሽ መውጫ ያጣ ጀግናና ጭስ መውጫ ያጣ አይደለም። ሙላው ዳሽ የሆነ ስም አለ ሄደበታ። እሺ ጭስ መውጫ ያጣ ሁለቱን አገናኛቸው። ጭስና ጀግና መውጫ ያጣ። እሺ ይሁንልህ። እሺ ደፋር ሌላስ? ሞክር። ደፋር ጭስ ነው። ሞክር። ሁለቱን አገናኛቸው። ጭስና ደፋር መውጫ ያጣ። ጎበዝ። ጭስ ሌላ ነፋስ አይደለም። ሞክር። ደፋር ጭስና ደፋር መውጫ አግኝተዋል። ማግደ አይደል? ነፍስ ነው አይደለም። ነፍስ ነው። እሺ ደፋርና ጭስ እሺ ዳሽ መውጫ ያጣ። ሁሌም ዳሽ ስለሆነ መውጫ ያጣ። ዳሽ መውጫ ያጣ። ዳሽ መውጫ ያጣ። የሆነ ነገር አለው። የሆነ ነገርና የሆነ ነገር መውጫ ያጣ። እየነገርኩህ ነው። ትንሽ ነገር ስሙን ብቻ ነው የምጠራው አንተ። የሆነ ነገር በቃ ለሁሉም ነገር እንትን ስለሚፈልግ ሁሉም ነገር ለመቀመጥ ስለሚያስፈልግ ለዛ ያው አይደለም። ሰዓት ከደቂቃ በምንድን ነው የምንለየው? በስንት ነጥብ ነው የሚለየው? በሁለት በሁለት። ሰዓት በሁለት ነጥብ። ጎበዝ። ሰዓት በሴኮንድ ለምን ሰከንድ? በማይክሮ ሰዓት የሚለይበት ነገር ምንድን ነው? ይኸውልህ ሰዓት ከደቂቃ የሚለይበት በስንት ነጥብ ነው? በሰላሳ አይደለም። በስልሳ አይደለም። አትሽሽ አይደለም። ሰዓት አስተውለው። ሰዓት ከደቂቃ በስንት ነጥብ ይለያል? በሴኮንድ ማይክሮሰከንድ ወይ ማይክሮሰከንድ አይደል? ይቀየራል። የሰዓት 60 ደቂቃ ሰዓት ይሆናል ማለት ነው። ኦኬ ልዩነቱ ሰዓት ከደቂቃ በምንድን ነው የሚለየው? በስንት ነጥብ ነው የሚለየው? ሰዓት ከደቂቃ በስንት ነጥብ ይለያል? ኦኬ 59 አይደለም። 59 አይደለም። ሞክር። ሰዓት ከደቂቃ በስንት ነጥብ ይለያል? ሞክር። በአንድ አይደለም። በሁለት። እሺ ጎበዝ። እሺ የኢትዮጵያ ትልቁ ተራራ የት ነው የሚገኘው? ኢትዮጵያ ተራራ ዳሽን ልበል። ተራራ ዳሽን ነው። ዳሽን የኢትዮጵያ ትልቅ ተራራ ትልቁ ተራራ የት ነው? አማራ ክልል። እሺ ራስ ዳሽን። ጎበዝ። እሺ አንድ ሰው ውሃ እንዲያርከፈክፍ አዘዝከው። ከዛ የሆነ ጓደኛ ይመጣና ምን እያስደረግከው ነው ይላል። ምንድን ነው የምትለው አንተ? እሳቱን እያጠፋ አይደለም። ውሃ እንዲያርከፈክፍ ነው ያዘዝከው ጓደኛን። ከዛም በኋላ የሆነ ጓደኛ ይመጣና ደግሞ ምን እያስደረግከው ነው ይላል። ምንድን ነው የምትለው አንተ? ውሃ እያርከፈከፈው እሳት እንዲያርከፈ ምን እያስደረግክ ነው የሚለው ጠያቂው ነው። እኔን እንደዛ የሚለኝ እስኪ ድገሙ ጥያቄውን። አንድ ሰው አንድ ጓደኛን ውሃ እንዲያርከፈክፍ አዘዝከው። ከዛ ላይ ማለት ነው። ኖ አይደለም፣ መሬትም ይሁን ምን ወዘተ። ከዛ ምን የሆነ ሰው ይመጣና ምን እያስደረግከው ነው ይላል። ምንድን ነው የምትለው? እያስርከፈከፍኩት እያስርከፈከፍኩት እያስከርከፍኩት እያስከፈከፍኩት ውሃ እያርከፈ እንዲያርክ
ውሃ እንዲያርከፈክፍ እያዘዝኩት እያረጠብኩት አይደለ? እያርከፈከፍኩ ልበለው አይደለ? ምን እያስደረከው ነው እየተባልክ ነው? እያርከፈከፍኩት አይደለ? ውሃ እየቀደገ ምን በደንብ አድርገው ከፍኩት እያርከፈከፍኩት እስኪ እያስከረከፍኩት የገደገ አንተ ውሃ እንዲያርከፈክፍ አንድ ሰው አዘዝከው። ከዛም በኋላ ሌላ ሰው ይመጣና ምን እያስደረከው ነው ይላል። እያፈሰሰብ ነው አይደለ? ምን እያስደረከው ነው የሚለው? እያርከፈከፈ ነው አይደለ? እያጠጣው ወይም እያጠጣው አይደለ? ሌላ ሰው እኮ ነው። ሌላ ሰው ይመጣና አንተ ያንን ሰው አዘዋል እንዲያርከፈክፍ። ከዛም በኋላ ሌላ ሰው መጥቶ ምን እያስደረከው ነው ይላል። አንተ ምንድን ነው የምትለው? እያጠጣው ያርከፈከፍኩት ማትልል መች አይደለ? ምን እያስደረከው ነው የሚለው እኮ ያ ሰው። እያዘዝኩት ዋ አንድ ሰው ያርከፈከፈ ካለ ምን እያረከው ነው? ምን እያስደረከው ነው ይላል ያ ሰው መጥቶ ማለት ነው። እያዘዝኩት አይደለ? ያጠጣሁት መቼም አጥለው ይብራብኝ። እሺ አሪፍ ስራ ሰራክ ማለት ነው አይደለ? ይደፍክ ማለት ነው አይደለ? እሺ ጥሩ ስራ ሰራ ማለት ነው አይደለ? አይደለ? ሞከረ። ምን እያስደረከው ነው? የሆነ ሰው ይመጣል፣ ያንን ሰው እንዲያርከፈክፍ አዘዝከው። ከዛ የሆነ ጓደኛ መጥቶ ምን እያስደረከው ነው ይላል። አንተ ምንድን ነው የምትለው? ምን እያስደረከው ነው ሲልም በጣም አንከከበኝ ማለት ነው አይደለ? እሺ ውሃ እያርከፍ ውሃ እስኪ ደገፍ አንተ የሆነን ሰው የሆነ ጓደኛን ሆነ የሆነ ልጅ ውሃ እንዲያርከፈክፍ አዘዝከው። ከዛ የሆነ ሰው ይመጣና ምን እያስደረከው ነው ቢልህ ምንድነው የምትለው አንተ? የሥራ ድርሻ ሰጥ አይደለ? ምን እያስደረከው ነው እያልከው ነው። ውሃ እያስከፈከፍከው ነው። ከዛ አንተ ምን እያስደረከው ነው ብትባል ምን ትላለህ? ምን እያስደረከው ነው? ውሃ አርከፍክፍልኝ ብዬው አይደለ? ምን እያስደረከው ነው? ውሃ እያስረከፍኩት ጥራ ውሃ እያስረከረፍኩት አይደለ? ምን እያስደረከው? ውሃ እያርከፈከፈ ውሃ እያርከፈከፈ። እርግብግቢት ምን ላይ ነው የምትገኘው? እርግብግቢት እስቲ ጋር አይደለ? እርግብ ማለት ነው። እርግብግቢት የሰው ልጅ እርግብግቢት አለው። ምን ላይ ነው የሚገኘው? የሰው ልጅ እርግብግቢት ልባችን ማለት ነው። እዚህ ጋር አይደለ? እርግብግቢት አይ ወከለፈ መሀል ራስ ላይ እዛት ነው እርግብግቢት። አይ ነፃ አድርግልኝ። እርግብግቢት ሲባል እርግብግቢት ምን ላይ ነው የምትገኘው? እርግብግቢት ምን ላይ ነው የምትገኘው? ጫካው አይደለ? ኦኬ ደግም እርግብግቢት ምን ላይ ነው የምትገኘው? አላ እናት እከይ ይከብደኝ ዛፍ ላይ አይደለ? አየር ላይ አይደለ? አበባ ላይ አይደለ? ሽታ ካለበት ቦታ አይደለ? እሺ አንድ ሰው ያለ እንቅልፍ ምን ቀን መቆየት ይችላል? አይችልም። እንዴት? 8 ቀን ጤነኛ ከሆነ ሊቆይ አይችልም። እንዴት? ግለጽልኝ። ኦኬ 8 ቀን ሳይተኛ ፈታኝ ጥያቄ ነው። እንጃ ያን እንግዲህ ይችላል የሚችለው 8 ቀን 7 ቀን ይቆያል። 7 ቀን ያለ እንቅልፍ? አዎ ይቆያል። እርግጠኛ እርግጠኛ ይቆያል። እኔ ቆያለሁ ለምሳሌ ያለ እንቅልፍ እንዴት መቆየት ይችላል? ትችላለህ? ኧረ አይቻልም።
ያው ያን እንቅልፍ ማለት ሳተኛ ምት አንቀላፋ ዝም ብለህ እንቅልፍተኛ ማለት አንቀላፋ ማለት ስተኛ ነው አልጋ ላይ ገብተህ። እሺ ሌላ ቀይርልኝ። 3 ቀን አይደለም 14 ቀን አይደለም። ኧረ ይሄ ካፒታው እሺ ያለ እንቅልፍ 8 ቀን እንደኔ አይነቱ ከሆነ አይቆይም። እንቅልፋኔ ያልከኝ እንቅልፋውን እግዚአብሔር ይመስገን አይቆይም። በእኔ ምሳሌ እንዴት አይቆይም ማለት የሰው ልጅ አእምሮም እረፍት ይፈልጋል አይደል? እሺ ስለዚህ ሲሰራ ውሎ ሌላው ቦዲ ብቻ ሳይሆን ምንድነው አእምሮም ማረፍ ስላለበት ለ8 ቀን ያክል ተራታ እኔ እንጃ አይመስለኝም። እሺ አይችልም። እንዴት ሰው ስለሆነ ድረስ ከእንቅልፍ ሰውና እንቅልፍ ከአይለያይም አይደለም። መቆየት እንዴት እንደደተን በደንብ ተንተንልኝ። ሰው ስለሆነ ድረስ ከእንቅልፍ መለየት የለበትም። እንደዛ ብለን የምታምነው? ባዶ ቦርሳ ውስጥ ስንት መጽሐፍ ይይዛል? ባዶ ቦርሳ ውስጥ ስንት መጽሐፍ ይይዛል? ባዶ ቦርሳ ውስጥ ስንት መጽሐፍ ይይዛል? እንደ ቦርሳው መጠን ነው። ቦርሳው ትልቅ ይሁን ትንሽ ይሁን የምናውቀው ነገር የለም። እስኪ ገመት ስንት ይይዛል? ባዶ ቦርሳ ውስጥ ባዶ ነው፣ ምንም የለው። ገዛት። ባዶ ቦርሳ ውስጥ ስንት መጽሐፍ ይይዛል? ባዶ ቦርሳ ውስጥ እንዴት መጽሐፍ ይይዛል? ኦ አሳት እንደ ሻንጣው ቴክነስ አይደለም። ባዶ ሻንጣ ስንት መጽሐፍ ይዛል? ባዶ ቦርሳ 0። እሺ ጎዝ። ባዶ ቦርሳ ስንት መጽሐፍ ይዛል? ከባድ ጥያቄ ነው። ሞክሪ አንድ 50 አይደለም። ሞክሪ 40 ምናምን ይዛል አይደለም። እሺ ከመጨረሻ 35 አይደለም። ይከብደኛል። እንደ ቦርሳው ይለያያል። እንደ ቦርሳ መጠን ይለያያሉ ያስባል። እሺ ለምሳሌ ስንት መጽሐፍ ይዛል? ግምታዊ ነው። አንድ ባዶ ቦርሳ ለምሳሌ ልጆች ቦርሳ አለ፣ ያዋቂ አለ፣ የልብስ ቦርሳ አለ። ሁሉም የተለያየ አቅም ነው ያላቸው። የተለያየ አቨሬጁ ትንሹ አሁን የልጆች ቦርሳ ቢያንስ 10 መጽሐፍ ይዛል ያስባል። ባዶ ቦርሳ ባዶ ነው። ሶሪ እንደ መጽሐፍ ባዶ ቦርሳው ስንት መጽሐፍ ይዛል ነው ያልከኝ? እንደ መጠኑ ማለት ያው እንደ ስፋቱ ማለት ነው። እንደዛ ነው። ግልጽ አድርገው በደንብ። ስንት መጽሐፍ ይዛል ቦርሳው? ባዶ ቦርሳ የቦርሳ ደረጃ አላቸው። አሁን ትንሽዬ ትልቅዬ እንደሚለው። ግማሽ ብርቱካን ምን ይመስላል? ግማሽ ብርቱካን ጨረቃ አይደለም። ልብ ቅርጽ አይደለም። ቁላል አይደለም። ክብ አይደለም። ግማሽ ብርቱካን ምን ይመስላል? አራት ማዕዘን አይደለም። አትሊብራ እሺ ቴንክ ዩ። እሺ ግማሽ ጨረቃ አይደለም። ክብ አይደለም። ልብ ቅርጽ አይደለም። ሌላ ቀይርልኝ። እሺ አመሰግናለሁ። ግማሽ ሲካፈል ነው። ግማሽ ብርቱካን ምን ይመስላል? የሰው ሲካፈል ነው። ሲካፈል ሳይሆን ምንድን ነው የሚመስለው? ምን ይመስላል? ሲካፈል ነው። እሺ አመሰግናለሁ። ግማሽ ብርቱካን ምን ይመስላል? ምን ከለሩ ነው? የተቆረጠው ብርቱካን ምን ይመስላል? የተቆረጠ ብርቱካን ቀይ አይደለም። ክብ ነው አይደለም። ግማሽ ክብ አይደለም። የተቆረጠ ብርቱካን ምን ራዲየስ ዲያሜትር ምናምን ሌላውስ ገዘሽ? አመሰግናለሁ ብራዘር። ግማሽ ብርቱካን ምን ይመስላል? ግማሽ ብርቱካንን ይመስላል። ግማሽ ብርቱካን ምን ይመስላል? ግማሽ ብርቱካንን ነው ሊመስል የሚችል ግማሽ ብርቱካን ሊመስል የተቆረጠ ሁለት አይነት ከረን ነው።
ምን አይነት ቀለም? ጀርባው ብርቱካንነቱን ያመስላል፣ ውስጡ ደግሞ ራሱ ብርቱካንነቱን ይመስላል። ያመሰግናለሁ። ውድ ተመልካቾች የዛሬው ቪዲዮአችን ይሄን ይመስል ነበር። ፈታ ዘና እንዳላችሁበት ተስፋ አደርጋለሁ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቪዲዮአችን በደንብ እየታየ አይደለም ጋይስ፣ ሼር ይደረግልን። እንደዚህ አዝናኝ ፈታ የሚያደርግ አዝናኝ ቪዲዮ እየለቀቅን አረባካችሁ ጋይስ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ ጋይስ። ተባበሩኝ። ወገን ለወገን መተባበር። በሌላ ቪዲዮ ተመልሰን እስክንገናኝ ቸር ሳምንት ቸር ቆዩ ባይ